እንግዲህ ቴዲ በዚህ 3 ቀን ውስጥ ብቻ ሚሊየን የኢትዮጵያ ብር ሰርቷል። ውድ የዳጊ ሚዲያ ቤተሰቦች እንዴት አላችሁ? ዛሬ እንግዲህ እስቲ ቴዲ አፍሮ በዚህ 3 ቀን ውስጥ ስንት ብር ሰራ፣ በዚህ 18 ትራክ ውስጥ ስንት ብሮችን ሰራ የሚለውን እናያለን። ከዚህ በፊት እኔ የዩቲዩብ ተከፋይ ስለነበርኩ ምን ያህል እንደተሰራ አፕሮክሲሜትሊውን አውቀዋለሁ። ይኸው እዚህ ጋር እንደምናየው ሁሉም ዘፈኖች ከ1.9 ወይም 2 ሚሊዮን 3 ሚሊዮን የታዩ አሉ። መጨረሻው ደግሞ 7 ሚሊዮን አካባቢ የታየው አለ። በእነዚህ ዘፈኖች ያው ክብረ ወሰኖችን ሰባብሯል። በአንድ ቀን ውስጥ ብቻ ወደ 3 ሚሊዮን ወደ 4 ሚሊዮን ታይቶለታል አንድ ዘፈን ማለት ነው። እሱን ለማየት ደግሞ አንድ ዌብሳይት ላይ እንሄድና ስሙን ሰርች እናደርጋለን፣ ስታቲክሱን ለማየት ማለት ነው። ስታቲክሱን ስናይ እዚህ ጋር እንደምናየው በለቀቀ በመጀመሪያው ቀን አልበሙን ሳይለቅ በፊት 1.3 ሚሊዮን ሰብስክራይበር ነበረው። ከዛ በኋላ 500,000 ሰብስክራይበር ጨምሮለት አሁን 1.86 ሚሊዮን ሰብስክራይበር አለው። ይሄ በጣም ብዙ ሰብስክራይበር ነው። በ3 ቀን 500,000 ሰብስክራይበር ማለት በጣም ብዙ ነው። እንግዲህ እስቲ አሁን ደግሞ የሰራውን እንመልከት። እዚህ ጋር እንደምታዩት ከሆነ በለቀቀ በመጀመሪያው ቀን ከ$1,000 እስከ $17,000 ድረስ አግኝቷል ይላል። ይህን አፕሮክሲሜትሊ $10,000 በዛን ቀን አግኝቷል ብለን እንወስዳለን። በሁለተኛው ቀን ደግሞ ከ$7.9 እስከ $126,000 ድረስ ሰርቷል ይለናል። እቺ ደግሞ አፕሮክሲሜትሊዋን $60,000 በሁለተኛው ቀን ሰርቷል ብለን እንወስዳለን። ሶስተኛው ቀን ደግሞ ከ$4,400 እስከ $71,000 ድረስ ሰርቷል ይላል። እኛ $40,000 ድረስ ሰርቷል ብለን እናያለን። ስንት ሰራ ማለት ነው? የመጀመሪያው 10,000፣ ሁለተኛው 60,000፣ 70,000። 70,000 ላይ ደግሞ 40,000 $110,000 በ3 ቀን ውስጥ ሰርቷል ማለት ነው። $110,000 ሲባዛ በአሁኑ ባንክ ሬት 156 ብር ስናባዛው ስንት ይመጣል? 17,160,000 ብር ይመጣል ማለት ነው። ቴዲ አፍሮ በዚህ በ3 ቀን እንግዲህ 17 ሚሊዮን ብር ሰርቷል። እንግዲህ አስቡት፣ በወር በአመት ሲሆን በጣም ብዙ ነው የሚሆነው። እናንተም ግን ዩቲዩብ መጀመር አለባችሁ። ዩቲዩብ ቀልድ አይደለም። አሪፍ ገንዘብ ነው የሚያስገኛችሁ። በተለያዩ ኮንተንቶች እየሰራችሁ መስራት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰናይ ጊዜ